እና ለቤተሰቦቻችሁ መጥለብ ከፈለጋችሁ የትም ቦታ ማድረስ ስለምንችል ስልክ ቁጥሩን እናኖራለን፣ ደውሉልን ማለት ነው። እና ወራህመቱላሂ ወበረካቱ ያብለን በጃይ ተከታታዮች ሰላም ብያለሁ ሁላችሁ። እና ከልብስ ተራ ሄደናል እንዳዘዛችሁ ማለት ከልብስ ተራ ሄደናል ማለት ነው። እንደምታዩት ተለጣጩ በሜትር ማለት ነው 2 ሜትሩ 700 ብር እስከ ማሰፊያው አለ። ደግሞ ሁለት እንትኑ ሁለት አምሳው ደግሞ 900 ብር ያለ ነው። በሁለት ተኩሉ ማለት ነው። እና በሁለቱ 700 ብር ያለ ነው። ላይክ ሰብስክራይብ ሸር አድርጉ። 750 ያለ ነው ማለት ነው። ሰማሰፈው እስከሁሉ እናንተ ደግሞ ለዛ ማስተራ ብላችሁ ባዘዛችሁን በየአይነቱ ተለጣጭ ጋር ገብተናል። ሆኖም ደግሞ እናሳያችኋለን። ችግር የለውም። ኧረ ችግር የለውም ማለት ነው። እና እንደምታዩት ደግሞ እዚህ ሽፎኖች አሉ ማለት ነው። ሽፎኖች እንደምታዩ ዋጋ እንጠይቅና እንነግራችኋለን። የነዚህ ዘሮች ሽፎኖች ስንት ናቸው? በሚፈልጉት ዲዛይን ዋጋው ለዋጋው ሁሉ ስለሚሆን ዩቲዩብ ጋር የሚፈልጉት ማለት ነው። መጀመሪያ ለቤት ለማለት ሲሆን ዋጋውን ያውቁና ከዛ ሰው በምትፈልጊው ዲዛይን ይሰራላችኋል። 4700 ብር እያለ ነው ማለት ነው። እሱ ራሱ ባለሙያ ነው፣ መስፋትም ማለት እንችላለን። በራያ ውስጥ የምትፈልጉ ማለት ነው ለቤተሰቦቻችሁ የትም ቦታ ማድረስ እንችላለን ማለት ነው። እንደፈለጋችሁ ልብስ ሽፎኖች በየአይነቶቹ አሉ። በምትፈልጉት ዲዛይን ቆርጣችሁ መላክ ትችላላችሁ ማለት ነው። የምትፈልጉትን እዚህ በሙሉ ባለው ላይክ ሰብስክራይብ ሸር እያደረጋችሁ ራያ አካባቢ ውስጥ ላለ በሙሉ እናደርሳለን ማለት ነው። እንዳዘዛችሁ ነው ትእዛዛችሁን በሙሉ አቅርበናል። እንደምታዩት ብዙ ሽፎኖች አሉ እዚህ ጋር ማለት ነው። እናንተ በምትፈልጉት ዲዛይን ማሰራት ይቻላል እና ልብሶቹ በሙሉ ማምረጥ ትችላላችሁ በምትፈልጉት ማለት ነው። እንቲያም ነው ዋጋዎቹ ሽፎኖቹ እዚህ ጋር አንዷ ሽፎን ማለት ነው በየአይነቱ በፈለጉት ዲዛይን ተሰርቶ ስንት ይሄዳል ማለት ነው? 3 በፈለጉት ዲዛይን ማሰፊያው ሁሉ ነገር በምትፈልጉት ዲዛይን መርጣችሁ 3500 ይላል። ደግሞ እዚህ እንደምታዩት በምትፈልጉት ነገር ማለት ነው መምረጥ ትችላላችሁ። በጣም የሚያምሩ ሽፎኖች ነው ያሉት። አንሳይ ግን ያረጋኝ ነው ግዴለም የራያ ባህል ዲባ የምትፈልጉ ዲባ ማለት ነው በየአይነቶቹ አሉ። እና የቤት ዕቃ ሳቢን እንዳላችሁት አሁን ወደ ቤት ዕቃ ገብተናል። በየአይነቶቹ ያሉትን ዕቃዎች በሙሉ እናሳያችኋለን። እናንተ ደግሞ ላይክ ሰብስክራይብ ሸር ማድረጋችሁ ታዩ ነገሮች እናሳያችኋለን። በተረፈ ባለው ነገር ስልክ ቁጥሩን ከታች ጋር እናኖርላችኋለን። እየደወላችሁ ዋጋውን ነግራችኋለን። አሁን በያለው ጊዜ ዋጋውን በተረፈ ባለው እሷ ጋር ደግሞ ትባባላላችሁ ማለት ነው። እና ለቤተሰቦቻችሁ መጥለብ ከፈለጋችሁ የትም ቦታ ማድረስ ስለምንችል ስልክ ቁጥሩን እናኖራለን፣ ደውሉልን ማለት ነው። እና በማብራት የሚሰራ ረከቦት እንጀምራለን ማለት ነው። ማንኛውም ነገር እዛ ብረት ድስቶች ምናምኖች በየተራ ሁሉም ነገሮች እናሳያችኋለን። እናንተ ከኛ ጋር ሆኖ ለእይታ እንዲደርስ ሰብስክራይብ ሸር እያደረጋችሁ እንትን በሉልን ማለት ነው። ይሄ ረከቦት ይሄ የማብራት ዋጋው ስንት ያህል? 1800 ነው። ይሄ እንደምታዩት የማብራት ረከቦት ነው። 1800 ብር ነው። ተደራራቢ ነው። ባለ 5 ተደራራቢ ነው። ባለ 5 ነው 5000 ብር ይሸጣል እያለች ነው። እና እናንተ ደግሞ ስልክ ቁጥር ታች ጋር እናኑላችኋለን። በምትፈልጉት ነገር መደወል ትችላላችሁ። ወደብቹና ይሄ ብረት ድስት ነው ሳይ እና ይሄ ብረት ድስት ደግሞ እንደምታዩት መቼም ለቤናቶቻችሁ እናሳያለን ለምትሉ ማለት ነው። ዋጋው ስንት ነው? 1100 ብር ይሸጣል ማለት ነው። እንደምታዩት 1100 ብር እያለች ነው። ያን ልክ እንደዛው ማለት ነው። ተደራራቦቹ እነዚህ ጋር ደግሞ እነሱ አራቱ 2300 እና የአራቱ 2300 ብር ይሸጣሉ ማለት ነው። ትናንሾችን ብረት ድስቶች አሉ። በተረፈ ብርጭቆ ምናምን አሉ ለከተማ ላይ ምናምን ለምትፈልጉ ማለት ነው። እዚህ ደግሞ እንትኖች አሉ የቁርሶች ማለት ነው። እና እነዚህ ያሉ ሰርቪስ ማለት ነው። ሰርቪሶቹ ዋጋቸውን ሁሉ እነግራችኋለን። ይሄ ሰርቪስ ስንት ነው ዋጋው? 250 አንዷ 150 ብር ማለት ነው። እና በኢትዮጵያ ብር 150 ብር ማለት ነው። ከዚህ ያሉ ተደራራቢ
እነሱ 4000 እነዚህ 4000 ብር እያለች ነው። ዞሮ ዞሮ እናንተ ደግሞ ላይክ ሰብስክራይብ ሼር አድርጉ። እቃዎችን አሳየን ባላችሁ ደም እኛ ደግሞ ለእናንተ እይታ ያቀረብን ነው። ስልክ ቁጥር ከታች ጋር እናደርግላችኋለን። በራያ ውስጥ ማለት ነው። ራያ አካባቢ ውስጥ ላላችሁ ዘመዶቻችሁን ራያ ጋር ምናምን ለምትሉ እናሳያችኋለን ማለት ነው። እቃ የትም ቦታ ማድረስ እንችላለን። ይሄ ሳም ማጠጫማ ነው። 2500 ብር ይሸጣል ማለት ነው። ያያችሁ ከሆነ ከደስታ ጋር ነው። ለጊዜው አላወረድንም። ይሄ 1000 ብር ማለት ነው። ይሄ ደግሞ የሻሄ እንትን ነው። ፈርሙዝ ነው። 1000 ብር እያለች ነው። መቼም ያስቆምኩ እና በጃሉን ከዛ ጋር እና መፍጫው 1000 ብር ነው ዋጋው። አውጥቼ ላሳያችሁ። ጥሩ እቃዎች ናቸው ማለት ነው። በማብራት ነው የሚፈጨው። ይኸው 1000 ብር ነው የሚሸጠው እና ለዘመዶቻችሁ መግዛት ለምትፈልጉ ሰዎች ይሄ የቡና መፍጫው ነው ማለት ነው። 1000 ብር ይሸጣል እና ብዙ እቃዎች አሉ። እነሱ ደግሞ በየአይነቱ እናሳያችኋለን ማለት ነው። ከዚህ ደግሞ የምታዩት ማለት ነው መጠጫ ብርጭቆ እንደዚህ አንዷ ሽጓ ማለት ነው። ግማሽ ደርዘኗ 500 ብር 500 ብር ግማሽ ደርዘኗ መጠጫ ብርጭቆ ማለት ነው። ግማሽ ደርዘኗ እንደምታዩት ማለት ነው። ሁሉ ሳይሆን ግማሽ ደርዘን ያለ ነው። እና ደግሞ እዛ ያንሳ እንትኑ ስንት ነው መጠጫ ማረጋ ብዙ ነገሮች ታውቃላችሁ። እና የመዳም ቅመሞች ሁላ ግማሽ ደርዘኑ 1000 ብር እያለች ነው። ከዛ እንትን ከዛ ይሄ የሻዩ በራዱ ማለት ነው። እንደዚህ ሁለት አይነት በራድ አለ። እሱ 450 ነው። እቺ ነው ደግሞ 650። ይሄ 450 ነው። እቺኛቱ ደግሞ እንደምታዩት ወጣ በየአይነቱ ናቸውና እቺ 650 ይሄ 450 የውጭና የሀገር ቤቱ ስለሆነ ነው ማለት ነው። አዎ እዚህ ደግሞ ትሪ እናሳያችኋለን ማለት ነው። በየአይነቶቹ አሉ። ትንሽ ትልቅ ትሪ ማለት ነው። እንደምታዩቸው ዋጋችን እነዚህ የትሪዎቹ ስንት ነው? ይሄ 400 ብር ነው የሚሸጠው ትልቁ ማለት ነው። ትንሿስ 250 እንደምታዩት ትንሿ 250 ትሸጣለች ማለት ነው። እቺ እንደምታዩት የኛው 400 ብር እቺ 250 ይሸጣል ማለት ነው። ባሊዋስ ትንሽዬ ባሊ ለብቻዬ ይሄ ደግሞ ትንሽዬ ባሊ ናት። መቼም እንደምታዩት ሽሮ ምናምን ያያተው ነው ለቃ ምናምን ያያ ሽሮ ማያ ይሄሳ የልብስ ማጠቢያ ሰው ትልቁ 500 ብር ነው። ትንሿ ደግሞ 450 ትሸጣለች ማለት ነው። እነዚህ ሳይ ቡና መቁሎቹ ይሄ 200 ይሄኛው 1000 ብር ይሄ 200 ይሸጣል ማለት ነው። እንደምታዩት ሁሉ ነገር አሳይተናችኋል። እንግዲህ በርሜል እንደምትፈልጉት ሁሉ ነገር እንደዚህ አለ። ልብስ መያዣ ናቸው እነዛ። እነዚህ ደግሞ የልብስ መያዣዎች ናቸው። እንደዛ ናቸው። ዋጋው ስንት ነው? 250 ብር ማለት ነው። እና ይሄን ይመስላል። በተረፈ ባለው ላይክ ሰብስክራይብ ሼር አድርጉ። ይሄ በርሜሉ ትልቁስ የላይኛው 1300 ብር ታይኛው ደግሞ በጥቁሩ ማለት ነው 3000 ብር በጥቁሩ ማለት ነው። ላይኛይቱ እንደዛ እንደነገርናችሁ ነው።